ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው የመን ቤተሰብ፣ የሰን ቤተሰብ እንዲሁም የረን ቤተሰብ፣ በመ ቤተሰብ፣ በሰ ቤተሰብ፣ በረ ቤተሰብ ምን አይነት ቃላቶችን እንደምንመሰርት አንድ ባንድ ይችላችሁ የመጣው ማለት ነው። በደንብ አድርጋችሁ እናንተ ቪዲዮ እስከ መጨረሻው ትኩረት ወስዳችሁ ማየት ይጠበቅባችኋል ማለት ነው። እንግዲህ እዚህ ጋር ይቺ ማነች? መነች። እቺ ሰ፣ ይቺ ረ። እንግዲህ በእነዚህ ስር ምን አይነት ቃላቶችን የመሰረት እነዚህ የምታዩቸው ምንድናቸው? እነዚህ የመጀመሪያ ድምጽ ናቸው፣ የመጀመሪያ ድምጾች። በእነዚህ ስር ግን ምን አይነት ቃላቶችን እንደምትመሰረቱ ነው ማነብላችሁ ማለት ነው። እንግዲህ ስለዚህ በእነዚህ ፊደላት ውስጥ እያንዳንዳችሁ አነብላችኋለሁ። ይቺ ማናት፣ ይቺ ሰናት፣ ይቺ ራናት። እስቲ እዚህ ጋር በመ የመሰረቷቸው መለሰ ይላል። መለሰ የመጀመሪያ ድምጽ ናት፣ ለመጀመሪያ ሰ የመጀመሪያ። ስለዚህ መለሰ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? መከተ የመጀመሪያ ከየመጀመሪያ ተየመጀመሪያ። ስለዚህ በአንድ ላይ ስናነበው ምን ይላል? መከተ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። መጠነ የመጀመሪያ የመጀመሪያ የመጀመሪያ። ስለዚህ መጠነ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መሰጠ ይላል። የመጀመሪያ የመጀመሪያ የመጀመሪያ። ስለዚህ መሰጠ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መሰለ ይላል። የመጀመሪያ የመጀመሪያ የመጀመሪያ። ስለዚህ በአንድ ላይ ስናነበው መሰለ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምንድነው? መበቀል ይላል። የመጀመሪያ በየመጀመሪያ የመጀመሪያ የለቤተሰብ ስድስተኛ። ስለዚህ መበቀል የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ በሰ ደግሞ የመሰረቷቸው ሰለመ የመጀመሪያ የመጀመሪያ። ስለዚህ የመጀመሪያ ድምጽ ናቸው አብዛኞቹ። ሰለመ የሚል ቃል እናገኛለን ማለት ነው። ሰለመ የሚል ቃል እናገኛለን። ወደ ቀጣዩ ስንሄድ ሰቀለ ይላል። የመጀመሪያ ድምጽ ናት፣ የመጀመሪያ ለየመጀመሪያ። ስለዚህ ሰቀለ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰቀቀ ይላል። ሰቀቀ የመጀመሪያ ናት፣ የመጀመሪያ። ስለዚህ በአንድ ላይ ስናነበው ሰቀቀ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ሰከነ ይላል። የመጀመሪያ ናት፣ የመጀመሪያ የመጀመሪያ። ሰከነ። ሰገደ የመጀመሪያ የመጀመሪያ የመጀመሪያ። ስለዚህ በአንድ ላይ ስናነበው ሰገደ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ሰላም ይላል። የመጀመሪያ ናት፣ ለቤተሰብ አራተኛ፣ የቤተሰብ ስድስተኛ። ሰላም የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ምንድነው? ወደ ቀጣዩ ስንሄድ እዚህ ጋር ወደ በረ ደግሞ የመሰረቷቸው ላሳያችሁ። ረዘመ የመጀመሪያ የመጀመሪያ የመጀመሪያ። ረዘመ ረገበ የመጀመሪያ የመጀመሪያ በየመጀመሪያ። ስለዚህ ረገበ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣይ ምንድነው? ረገጠ የመጀመሪያ ናት፣ የመጀመሪያ የመጀመሪያ። ስለዚህ ረገጠ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ረሳ የመጀመሪያ ናት፣ ቤተሰብ ስንተኛ ናት? አራተኛ። ስለዚህ ረሳ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ረጠበ ይላል። የመጀመሪያ የመጀመሪያ በየመጀመሪያ። በአንድ ላይ ስናነበው ረጠበ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ምን ይላል? ረቀበ ይላል። የመጀመሪያ የመጀመሪያ በየመጀመሪያ። ስለዚህ በአንድ ላይ ስናነበው
ረቀበ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የተለያዩ በመና በሰበረ በእነዚህ የተለያዩ ቃላቶችን መስርቼን ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ እንግዲህ ይህን ይመስል ነበር። ሌሎችን ደግሞ በሌላ ሰዓት ይዤላችሁ እስከምመጣ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።